ሰላም እንዴናችሁ የሉናንስ ቤተሰቦች ዛሬ እስቲ እቺ ኖኪያ ስልክ አብረን እንስራ። ችግሯን እንደምታዩት ኮንቲኒቲ ይሰጣል። ስለዚህ ሾርት አለው ማለት ነው። ፕላሱ ከማይነሱ ጋር ኮኔክት ከሆነ ወይም ኮንቲኒቲ የሚሰጠን ከሆነ ፉል ሾርት ነው የምንለው። ስለዚህ ይሄ ስልክ ሾርት አድርጓል። ዳዮድ ሞድ ላይም አድርገን ቴስት ስናደርግ እንደምታዩት የመጨረሻ ሊስት ናምበራችንን 3 ነው የሚሰጠን ማለት ነው ሜትራችን። ለዚህ ስልክ ሙሉ ለሙሉ ምንድነው ሾርት ነው ማለት ነው። ሾርቱ የተለያዩ ኮምፖነንቶች ሾርት ሊያደርጉ ይችላሉ። ካፓሲተር ሾርት ሊያደርግ ይችላል፣ ዳዮዶ ሾርት ሊያደርጉ ይችላሉ፣ አይሲዎችም ሾርት ሊያደርጉ ይችላሉና ይሄን እንዴት አይደንቲፋይ አድርገን እንደምንጠገን አብረና ያለን ማለት ነው። ስለዚህ ሾርቱ መጀመሪያ ከመክፈቴ በፊት ሁሉንም ነገር ከማውጣቴ በፊት ፊትለፊት ያሉ ኮምፖነንቶች ሾርት ያደርጋሉ። እነዚህን ኮምፖነንቶች እንዴት ቶሎ አይደንቲፋይ እንደምናደርግ ላሳያችሁ። መጀመሪያ ቲነር ቦታው ላይ እንነፋና ቲነር ምክንያቱም ቶሎ ስለሚተን ቶሎ ሙቀት የሚወስድ ሾርት ያደረገ እቃ ወይም ሾርት ያደረገ ኮምፖነንት ከፍተኛውን ከረንት ስለሚወስድ ቶሎ ይሞቃል። ስለዚህ ቲነር እናረግበትና ቶሎ የሚያተን ነው የቱ ነው ብለን ቼክ እናደርጋለን ማለት ነው። ፓወር ሰፕላይን 5 ቮልት አድርጌ ያለው ለፕላሱ ቮልቴጅ እሰጣለሁ ማለት ነው። ስለዚህ ፕላስ ባትሪ የሚገባበት ፕላሱ የቱ ጋር ነው የሚለውን በደንብ አይደንቲፋይ ማድረግ አለብን። ከዛ በኋላ ግራውንድ ይዘን ነው ለቮልቴጅ የምንሰጠው ማለት ነው። ዲሲያችንን 5 ቮልት አድርገን ቶሎ ቦታዎቹ ላይ ሰራውንዲንጉ ላይ ቲነር እንነፋበትና ያንን ቶሎ የሚያተነው ኮምፖነንት የቱ ነው ብለን አይደንቲፋይ እናደርጋለን ማለት ነው። እንደምታዩት ሰጥቻለሁ። እዛች ጋር የምትጨስ ኮምፖነንት አለች። ፉል ሾርት ስለሆነ እንደምታዩት ቀጥታ 5 ቮልት ስሰጠው ወዲያው ነው የሚጨሰው። እዚች አካባቢ ላይ ያለችው ዳዮድ ብዙ ጊዜ ነው ሾርት የምታደርገው። ብዙ ጊዜ ብዙ ስልክ ላይ የድሮ ትንሽ ኦልድ የሆኑ ቴክኖዎች ላይ ኦልድ የሆኑ አይቴሎች ላይ እንደዚህ ኖኪያ ትንሽ ቆየት ያሉ ስልኮች ላይ ከባትሪ ኮኔክተሩ ቀጥሎች አንድ ዳዮድ አለች። እቺ ዳዮድ ብዙ ጊዜ ሾርት ታረጋለች ማለት ነው። ብዙ ጊዜ ነው ሾርት የምታረገውና ስለዚህ መጀመሪያ ሌሎች ነገሮችን ቼክ ከማድረጋችሁ በፊት ዳዮዷን አንስታችሁ ቼክ ማድረግ አለባችሁ። ምክንያቱም 50% እሷን ሾርት የምታረገውና ይሄንን ቼክ እናደርጋለን። ከዚህ ቀጥሎ አሁን ቶሎ አይደንቲፋይ ስላደረግነው ፈተን ዳዮዷን አንስተን ደግሞ ሾርቱ ይጠፋል አይጠፋም የሚለውን አብረን የምናይ ይሆናል ማለት ነው። ስለዚህ ፈጠን ያርኩት ስፈታ እንዳይቆይባችሁ ነው። እዚህ ካነሳን በኋላ ዳዮዷ ብዙ ጊዜ የምታገኛት ከየት ነው አልኳችሁ? ከባትሪ ኮኔክተር አጠገብ እቺን ዳዮድ ታገኛላችሁ። እና እቺ ዳዮድ በተደጋጋሚ ብዙ ስልኮች ላይ ሾርት ሆና አገኛታለሁ። በልምድ ነው። ሌላ ቦታዎችም መነካካት ሳይጠበቅባችሁ እንደዚህ አይነት ዳዮዶች ካለ እነዚህ ዳዮዶች ጠርጥሯቸው። ምክንያቱም ለምን ቶሎ ይበላሻሉ ስትሉ የቮልቴጅ ጫና ያለው እነሱ ጋር ነው። ቮልቴጅ እና ከረንት ከፍተኛ ጫና ያለበት ኮምፖነንት ቶሎ ለመበላሸት ቅርብ ነው ማለት ነው። ለዚህ አሁን አንስተን ሾርት ይኖራል አይኖርም የሚለውን አይደንቲፋይ እናድርግ። ስለዚህ ስራ ያለበት ኮምፖነንት ብዙ ጊዜ ለመበላሸት ቅርብ ነው። በዛ ምክንያት ነው የሚበላሹት ማለት ነው። ስለዚህ ሜትራችንን እንደምታዩት አርግ ያለው ምንም አይነት ሾርት የለም። ስለዚህ ከኦልድ ኖኪያ ኪፓድ ስልኮች ላይ ታገኙታላችሁ ዳዮዷን። የቱ ጋር ታገኙታላችሁ? የቻርጂንግ ቦታ ላይ ታገኙታላችሁ። ስለዚህ እሷን ከኖኪያው ስልክ ላይ ወስጄ ቀይሬያታለሁ ማለት ነው። እንደምታዩት በስትክክል መበየድ አለብን። ፖላሪቲ እንዳንሳሳት ፕላስና ማይነሱን አይደንቲፋይ አድርገን ከዛ በኋላ ነው የምንበይደው። ማይነሱ ግራውንድ ላይ ከዛ ፕላሱ ደግሞ በፕላስ ቦታ ላይ እንበይዳለን ማለት ነው። ግራውንድ የምናውቀው ከማንኛውም ብረት ይዘን ስንለካው ከግራውንድ ጋር ኮንቲኒቲ የሚሰጠን ቦታ ላይ እሱ ላይ ማይነስ ነው፣ እዛኛው ጋር ደግሞ ፕላስ ነው ማለት ነው። እንደምታዩት አሁን ሾርቱ ሙሉ ለሙሉ ጠፍቷል። ይኸው 0.62629 ነው የሚያነብልኝ። ስለዚህ ይህ ስልክ ከዚህ በኋላ ሾርቱን ስለጠፋንለት ሊበራ ይችላል ማለት ነው። ኦልሞስት ከ90% በላይ ይበራል። ስለዚህ ባትሪያችንን ቼክ እናድርግ። ባትሪያችን 3.9 ያለው አስገብተን አሁን ስልኩ ፈንክሽናል ነው አይደለም የሚለውን ቼክ እናድርግ። ስለዚህ እነዚህ ዳዮዶች አትመኑ፣ ቴስት አድርጓቸው እና ሌሎች ቦታዎችን ከመነካካትም ፊት ለፊት መጀመሪያ ያለን ቴስት ብናደርግ አሪፍ ነው እላችኋለሁ። እንደምትመለከቱት አሁን ስልካችን በርቷል።
ኦል ኢን ዋንስ ኤሌክትሮኒክስን ሰብስክራይብ አድርጉ፣ ሼር አድርጉ። ቴንክ ዩ